ሰላም ቤተሰቦች፣ ዛሬ ለየት ባለ ቪዲዮ መጣሁላችሁ። ፓስፖርት በ12 ቀን ደርሶላታል። እስኪ ስሜቷን አብረን እናየዋለን ማለት ነው። እንዴ ነሽ? አማን ነው? ቆይ አይደል ፓስፖርትሽ? በጣም አፍጦናል። በጣም አመሰግናለሁ። ወላሂ ከምር ማሻአላህ። እና ምን ተሰማሽ ስለ አገልግሎታችን? እና አገልግሎታችንን ለሚፈልጉ ልጆች ምን ትመክሪያቸዋለሽ? በጣም ምን ትመክሪያቸዋለሽ? ያኔ ባንተን እንዴት በጣም ነው ደስ የሚለው። በፍጥነት ስለዚህ በ12 ቀን ወጥቶልሻል። በቀን 3 አፕላይ ያደርግሽ ትላንትና ኦልሬዲ እጃችን ላይ ገብቷል ማለት ነው። እስኪ ክፈሽና ያት ክፈሽውና ቼክ አድርጊ። ክፈችው እስኪ ፎቶ ያንቺ ነው። ክፈሽና ቼክ አድርጊ ራስሽ። እሺ መልካም ጊዜ፣ መልካም እድል ተመኘሁልሽ። ደህና ነኝ። ያው እንግዲህ ፓስፖርት እየፈጠነ ነው። ኦልሞስት አሁን 13 ቀን ትላንት የተቀበልናቸው ፓስፖርቶች ኦልሬዲ ቀን 3 ገደማ ላይ አፕላይ የተደረጉ ናቸው እና ፓስፖርት እየፈጠነ ነው። በነገራችን ላይ በዚህ አጋጣሚ ደግሞ ልነግራችሁ የምፈልገው ፓስፖርት ከኢትዮጵያ ኮፒውን አውጥታችሁ አፕላይ ያደረጋችሁ ልጆች እንደ እድል ከመጣ ነው፣ ኢትስ ኦኬ። ካልመጣ ግን ያንን ፓስፖርት ሪጀክት እየተደረገ በጠፋ አፕላይ ማድረጉ በላጭ ነው። ሲቀጥል ከዚህ በኋላ እጃችሁ ላይ ፓስፖርት የሌላችሁ ልጆች ፓስፖርት ማሳደስ ብትፈልጉ ከኢትዮጵያ ምንም አይነት በኦንላይን ኮፒ ማውጣቱ አያስፈልጋችሁም። ጀስት በፓስፖርት ቁጥራችሁ ብቻ በጠፋ አፕላይ ይደረግላችኋል። ትልቁ አድቫንቴጅም ያ ነው። ፈጥኖ የሚመጣው ያው ነው። ምክንያቱም ኮፒ ከወጣ በኋላ አፕላይ ቢደረግ ኢንኬዝ ሪጀክት ቢያደርግ ሉዝ ብታረጉት ገንዘብ ቀላል አይደለም። ስለዚህ በተቻላችሁ መጠን በፓስፖርት ቁጥር ብቻ በጠፋ አፕላይ ማድረጉ በላጭ ነው እና አገልግሎታችንን መጠቀም ለምትፈልጉ በ0529 545 832 በውስጥ አውሩን፣ በዋትስአፕ እንመልሳለን።